ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ቻናል አዲስ ለሆናችሁ ራህዋ እባላለሁ። ዛሬ we will talk about እንደ ታምኔሉ ላይም እንዳያችሁት ስለ ልባችን። አብዛኞቻችን መቼም ልባችን ነው የምንከተለው። እናም ደግሞ ወዴት እንደሆነ መንገዱ ኢቭን ኢፍ ወዴት እንደሚያደርሰን ሳናቅ የምንጓዛቸው በጣም የተለያዩ መንገዶች አሉና እሱም ደግሞ ልባችን ተው ማለት ስለማንችል ወይም ደግሞ ልባችን ተው ብለን ወደሚወስደን ማለት ይሄ መንገድ ወዴት ነው የሚወስደኝ ብለን ከዛ በኋላ ያለው ሪስፖንስ ወይም ደግሞ ከዛ በኋላ የሚመለስልን ልባችን የሚመልስልን መልስ ስለማንፈልገው መስማት ስለማንፈልግ ወይም ደግሞ በጣም ስለሚያመመልሱ ምክንያቱም አላቀውም ወዴት እንደምንሄድ መድረሻችን የት እንደሆነ ይሄ መንገድ ለኛ አይሆንም ምናምን የሚለው ወይም አይምሯችን የሚመልስልን ፋክት ወይም ሎጂክ ስለማንፈልገው ሁሌም ልባችን ኢቭን ኢፍ ትክክለኛ መንገድ ባይሆንም የጀመረው ወይም እየሄደበት ያለው መንገድ ልባችን ትክክል ባይሆንም ጀስት በዛ መንገድ ነው የምንሄደው። ለስንት ጊዜ እንደሆነ ለአጭር ጊዜ ነው ወይስ ፎር ሎንግ ተርም አናቀውም። ጀስት ዝም ብለን ነው የምንሄደውና ዛሬ እንዴት ነው ልባችን ጋይድ ማድረግ የምንችለው? ማለት ባላንስ ልባችንና ጭንቅላታችን ሁሌም አይምሯችን የሚለን ልክ ነው ብዬ አስባለሁ። ኢትስ ማይ ኦፒኒየን ግን እንደዛ ይመስለኛል። ምክንያቱም ልብ ለእግዚአብሔር ካልተሰጠ ወይም ደግሞ ልብ እግዚአብሔር ካልተቆጣጠረው በስተቀር አንዳንዴ ምንም በቃ እንዴት ነው ከሎጂክ ውጪ ከእንትን ውጪ ከምንድነው የሚባለው ከእውነታ ውጪ ይሆንብንና ኢሉዥናል ይሆናል ማለት ነው። የሆነ የሌለ ነገር እንትን ኢማጂን እያረገ ወይም ደግሞ በቃ እንደማይሆን እንኳን ዲፕ ዳውን እያወቅ ነው ያ ቮይስ መስማት አንፈልግም ወይም አይምሯችን የሚነግረን ሪያሊቲ መቀበል አንፈልግም። እና ያ የሚመጣው ደግሞ ከመጀመሪያው በእግዚአብሔር ያልተያዘ ልብ ስለሆነ ነው። በራሳችን መንገድ ቢልድ ያደረግነው ስለሆነ ነው። መጽሐፋችንም እንደዛ ነው የሚለው። መጽሐፍ ቅዱስ ላይም አጥብቃችሁ ልባችሁን ጠብቁ የህይወት መውጫ ከዛ ነውና ይላልና ኤቭሪንትን ከልባችን ነው የሚወጣው። ልባችን ከተበላሸ በቃ ሙሉ ህይወታችን ነው የሚበላሸው። እንዴት መሄድ እንዳለብን አናቅም። ዊል ሎስት ማለት ነው ልባችን ፕሮቴክት ካላረግንና ለዛ ደግሞ ልባችን በደንብ በትክክለኛው መንገድ ወይም እግዚአብሔር ካደረበት ልባችን ይዝቀላል። ምክንያቱም ትክክለኛ ነገር ነው የሚነግረን። እዛ ያለው ቮይስ የኛ ብቻ ስላልሆነ ማለት ነው። ልባችን በደንብ ጋይድ ካላረግነውና በእግዚአብሔር የተመራ ልብ እግዚአብሔር ያለበት ልብ ካልሆነ እቱ ቢከባድ ማለት ነው። ኢሉዥናል ይሆንብናል። ራሱ ኢማጂን አድርጎ የሆነ መሬት የሌለ ሪያሊቲ እንትን ያደርገናል። በቃ ወዴት እንደሆነ የማናቀው መንገድ ወይም እስከመቼ እንደምንጓዝበት የማናቀው መንገድ ዝም ብለን እንሄድበትና የሆነ ታይም ላይ ጊዜያችን ኤቭሪቲንግ ሎስት ካረግን በኋላ እንትን እንላለን። መመለሱ ወደሚከብድ መንገድ ጀምረን በጣም እንጎዳለንና ዛሬ እንዴት ነው ልባችን ጋይድ ማድረግ ያለብን የሚለው ትንሽ እናወራለን ማለት ነው። የመጀመሪያው ምንድነው ከእግዚአብሔር ጋር ያለን ሪሌሽንሺፕ ወይም ከእግዚአብሔር ጋር ያለን ግንኙነት ማስተካከል ነው። ከሱ ጋር ምናልባት ምራኝ ሊሆን ይችላል። በቃ በጣም አጭር ጸሎት ማለት ነው። እግዚአብሔር ሆይ ምራኝ፣ በቃ ትክክለኛው መንገድ ምራኝ ብለን መጠየቅ። በቃ ጋይድ አርገኝ ብለን መጠየቅ ሲጨንቀን ማለት ነው። በደንብ ከሱ ጋር ያለን ሪሌሽንሺፕ ከእግዚአብሔር ጋር ያለን ግንኙነት ስናስተካክል ልባችንም ይስተካከላል። ኤቭሪቲንግ በዚህ ምድር ላይ ቴምፖራሪ እንደሆነ የሚያምን ልብ ይኖረናል። እንደዛ ሲባል ተስፋ መቁረጥ ምናምን አይደለም። በዚህ ምድር ላይ እስከኖርን ድረስ ኢንጆይ አርገን ማለት ህይወት ከትክክለኛ ሰዎች እኛን የሚመስሉ ሰዎች ከኖርናት በጣም ደስ የምትል ነች። ወይም ህይወት ደስ ትላለች። ግን ዊዝ ላይክ ትክክለኛ ከሆኑ ሰዎች እኛን ከሚመስሉ ሀሳባችን ከሚረዱን ህልማችን ከሚደግፉ ሲሆን ነው ህይወት ለመኖር የምታጓጓውና የመጀመሪያው ምንድነው ፊክስ the relationship that you have with your God ወይም with your creator ማለት ነው። ከፈጣሪያችሁ ጋር ያለው ሪሌሽንሺፕ ወይም ያለን ሪሌሽንሺፕ ማስተካከል። እሱም ደግሞ በተለያየ መንገድ በጸሎት ከሱ ጋር በማውራት በቃ እንዲመራን ሙሉ ሪስፖንሲቢሊቲ እሱ ላይ መጣል ራሳችን
ሰዎች ላይ ሳይሆን እግዚአብሔር ላይ ራሳችን መጣልና በቃ አስተካክለኝ፣ እኔ ያልቻልኩም አንተ ግን ትችላለህና አስተካክለኝ ብለን ልባችን ሙሉ ለሙሉ ለእግዚአብሔር መስጠት። ኤንድ the second one is ምን ማድረግ አለብን? አብዛኛው ሰው አይ ዶንት ኖ ለምን እንደሆነ ብቻውን ጊዜ ማሳለፍ ወይም ጸጥ ባለ ቦታ ብቻውን ማሳለፍ አይወድም። አይ ዶንት ኖ በጣም አብዛኛው ሰው ማለት ነው። ግን ሞመንት ዛት ብቻችንን ቁጭ ብለን ስለ ራሳችን የምናስባቸው ነገሮች ምን እንደሆኑ በቃ በጸጥ ባለ ቦታ ራሳችን እኛንና የምናስባቸው ነገሮች ተውታችን አብረን ስንቀመጥ የዛኔ ክላሪቲ ይመጣል። ወይም ደግሞ በደንብ ስለምን እያሰብን እንደሆነ በላይፍ ላይ ምን እንደምንፈልግ ምን እንደሚያስፈልገን በደንብ ክሊር ይሆንልናል። ከዛ በኋላ ደግሞ አሁን እየሄድንበት ያለ መንገድ ስለዛ ለምንፈልገው ነገር መኖር ለምንፈልገው ነገር ይረዳናል። የጀመርነው መንገድ ካልሆነ አንሞትም። ባይዘወይ ልቡ ተሰብሮ ተጎድቶ የሞተ ሰው የለም። ለትንሽ ጊዜ ነው ከታመምንም የምንታመመው ማለት ነው። ስለዚህ በጣም ከባድ ቢሆንም ያ ዲሲሽን መውሰድ በቃ ወዴት እንደሚወስደን ወዴት ዴስቲኔሽን ወይም መድረሻው የት እንደሆነ የማናውቀው መንገድ አለመጀመር፣ ክላሪቲ ያለው መንገድ መጀመር። የሆነ መንገድ ስንጀምር የት ያደርሰኛል ይሄ መንገድ? ከሆነ ሰው ጋርም ከሆነ የምንጀምረው የት ነው? ሄደን መድረሻችን የት ነው? እስከ መቼ ነው የምንሄደው? ያ መድረሻችንስ መቼ ነው የምንደርሰው የሚለው በደንብ ክሊር የሆነ ኢንቴንሽናል የሆነ ግንኙነት ነው ሊኖረን የሚገባ። ወይም ደግሞ ከግንኙነት ውጭም የምንጀምረው ነገር በሙሉ ክሊር የሆነ መሆን አለበት ማለት ነው። ስለዚህ ያንን ደግሞ የሚመጣው ብቻችን ቁጭ ብለን ከራሳችን ሀሳብ በላይፍ ምንድነው የምፈልገው? ምንድነው የሚያስፈልገኝ? አሁን የጀመርኩት መንገድ አሁን እየሄድኩበት ያለ መንገድስ ለዛ ያደርሰኛል ወይ የሚለው በደንብ ከራሳችን ጋር ታይም አሳልፈን እንትን ማድረግ አለብን። የመጀመሪያው ከእግዚአብሔራችን ወይም ከፈጣሪያችን ጋር ያለን ሪሌሽንሺፕ በማስተካከል እሱ ጋይድ እንዲያደርገን እንዲመራን እሱን መጠየቅ። እናም ደግሞ ሁለተኛው ደግሞ ከራሳችን ጋር ታይም ማሳለፍ እና ደግሞ ሰልፍ ሪፍሌክት ማለት ይሄ ምንድነው የምፈልገው? ምንስ ነው እያረኩ ያለሁት? ወዴት ነው እየሄድኩ ያለሁት የሚለው በደንብ ብቻችን ቁጭ ብለን ሰልፍ ሪፍሌክት ማድረግ፣ መጻፍ። ምናልባት ጆርናል የምትወዱ ከሆነ በደንብ የምትፈልጉት ነገር መጻፍ፣ አሁን እያረጋችሁት ያለ ነገር መጻፍ። ከዛ በኋላ መሄድ የምትፈልጉበት ቦታና እናንተ ደግሞ አሁን አካሄዳችሁ ታዩና ታስተካክላላችሁ ማለት ነው። ሶ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ልባችን ጋይድ ለማድረግ ከፈጣሪያችን ጋር ያለን ሪሌሽንሺፕ ማስተካከል እና ደግሞ ሰልፍ ሪፍሌክት ማድረግ ራሳችን ጋር ታይም ማሳለፍ የሚል ነበረ ማለት ነው። ስለዚህ ኢፍ ዩ ኤቨር ፊል ልባችሁ ያልሆነ ቦታ እየወሰዳችሁ እንደሆነ ወይም አይምሯችሁ የሚነግራችሁ ሎጂክ እና ልባችሁ የሚፈልገው ነገር ከተለያየባችሁ ሪያሊቲ ምንድን ነው የሚለው በደንብ እንትን አድርጉት። ይሄን በተቻላችሁ መጠን ልብ ለፈጠረው አካል ነው የሚሰጠውና ልባችን ከሰዎች ይልቅ ወይም ደግሞ ከነገሮች በላይ ለፈጣሪ ልባችንን እንስጥ። እሱ ነው የፈጠረውና እሱም ደግሞ እንዴት መያዝ እንዳለበት የሚያውቀው ደዋንዳት የፈጠረው አካል ነውና ልባችን ለሰዎች አንስጥ ማለት አይደለም፣ ግን ከሰዎች በላይ ከነገሮች በላይ ደግሞ ለፈጠረው አካል ለፈጣሪ ልባችን ሰጠን እንዴት ቴከር ማድረግ እንዳለብን እሱ እኛ በሚገባን ቋንቋ በሚገባን መንገድ ጋይድ ያረገናልና እንደዛ እናድርግላለሁኝ። የዛሬው ቪዲዮ እንግዲህ ይሄን ይመስል ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ፎርዋቺንግ በቀጣይ ቪዲዮ በሌላ ፕሮግራም እስክንገናኝ ድረስ ሰላም ሁኑልኝ። ባይ